ከ350 በላይ ተዋጊ ጀት ያላት ኢራን ለምን በአየር ላይ መዋጋት አቃታ? ኢራን በአጠቃላይ ቁጥራቸው ከ550 የሚበልጡ አይሮፕላን ያሏት ሲሆን ከእነዚህ ውስጥ 350ዎቹ ተዋጊ የጦር ጄቶች ናቸው። ይህ በቁጥር ደረጃ በጣም ግዙፍ ነው፣ ከዓለምም 20ኛ ደረጃ ላይ የሚያስቀምጣት ነው። ዱዋባው ፌርፓወር ሪፖርት 2025። ይሁን እንጂ የኢራን ጦር ጄቶች ሁሉም ጊዜ ያለፈባቸውና አሮጌ በመሆናቸው አሁን ካሉት እንደ ፍ-16፣ ፍ-35፣ ሲያ-57፣ ጂ-35፣ ጂ-20 ከመሳሰሉ የአሜሪካ፣ ሩሲያና ቻይና ሰራሽ የጦር ጄቶች ጋር አየር ለአየር መዋጋትና ማሸነፍ አይችሉም። በፍጥነት ቀርፋፋ በሚሸክሙትና በሚያስወነጭፉት መሳሪያም አነስተኛና በአየር መካም መዋጀት አልቻሉም። ኢራንን በአየር ኃይል እንድትሆን ያደረጋት ደግሞ ገደብ የሌለው ያለፉት 40 ዓመታት ማዕቀብ ነው። አብዛኛው የኢራን ጦር ጄቶች የተገዙት የቀድሞ የምዕራባውያን ወዳጅ በነበረው መሪዋ በንጉስ ሙሐመድ ሬዛ ፓህላዊ አገዛዝ ጊዜ ነው። እርሱም ገርሳ ከዚህ በለላ ስርዓቴ እስላማዊ ስርዓት ካለች በለላ ግን ምዕራባውያንም ሩሲያም ቻይናም ፊት ነሷት ወደ ጠላትነትን ተቃቡ። ኢራን አሁን ላይ ያሏት የጦር ጄቶች በ1960ዎቹና በ1970ዎቹ የተመረቱት አሜሪካ ሰራሾቹ ፍ-14 ቶምካቶች፣ ፍ-4 ፋንተሞች፣ ፍ-5 ታይገሮች፣ ሲያ-24 ፊንሰሮች፣ ማይድ 29 እና ሚሬጅ ፍ-1 የጦር ጄቶች ናቸው። ኤሮፍዌብ 2023 ሪፖርት። እነዚህ የጦር ጄቶች ከአምስተኛ ትውልዶቹ የዘመኑ ጦር ጄቶች ጋር አየር ለአየር ተዋግተው ሀገራትን አቆራርጠው በረው በስኬት የሰማይ የበላይነትን መቆጣጠር አይቻላቸውም። ኢራን ኢስላማዊት ሪፐብሊክ ከሆነች በኋላ ከተለያዩ ሀገራት የጦር ጄቶችን ለመግዛት ሞክራ ነበር። መጀመሪያ የሞከረችው ከሶቪየት ኅብረት የነበረ ቢሆን ሶቪየት ወዲያ በመፈራረሷ ሳይሳካ ቀረ። ኢራን ከሶቪየት ፍርስራሽ ከወጣችው ሩሲያ ማይግ 29 የጦር ጄቶችና ዲላ-22 ቦምበሮችን ለመግዛት አዛ የነበረ ቢሆን አሜሪካ ለሩሲያ ኢራን የማትቋቋመውን ገንዘብ እኔ ከፍልሻለሁ፣ ጦር ጄቶቹንም እኔ ገዛሻለሁ በማለቷ ሩሲያ ትዕዛዙን ሰርዛለች። በዚህም የኢራን ሙከራ ከሽፏል። ከናሽናል ኢንተረስት 2000 በ2016 በርካታ የጦር ጄቶችን ለመግዛት ዳግም ለሩሲያ ጥያቄ ያቀረበችው ኢራን ማዕቀብ ስለተጣለባት ሩሲያ አልሸጥም በማለቷ ሳይሳካ ቀርቷል። በ2015 ኢራን ከቻይና ቁጥራቸው 150 የሆኑ ጂ-10 የጦር ጄቶችን ለመግዛት ጥያቄ አቅርባ የነበረ ቢሆንም ቻይና ለኢራን ያንን ብታደርግ ከአረብ ሀገራትና ከምዕራባውያን ጋር ያላትን የንግድና ዲፕሎማሲያዊ ግንኙነት ክፉኛ ስለሚጎዳው ቻይና ጥያቄውን ውድቅ አድርጋታለች። እናም የመግዛት አማራጮችን ሁሉ ያጣችው ኢራን የመጨረሻ አማራጭ ያሏትን አሮጌ የጦር ጄቶች ማደስና እነርሱን የመሰሉ አዳዲስ የጦር ጄቶችን መስራት ነበር። በዚህም ሳይቃ እና ከውሰር የተባሉ የጦር ጄቶችን ለማምረት የቻለች ቢሆንም ከዓለም የቴክኖሎጂ ማዕቀብ የተጣለባትና ግብዓቶችን ለማስገባት እጅግ የምትቸገረው ኢራንን የዘመኑን አምስተኛ ትውልድ የጦር ጄቶችን ማምረት እንኳንስ አንዲት በዓለም ታይቶ የማይታወቅ ማዕቀብ ለተደፈደፈባት ኢራን ይቅርና ለየትኛውም ሀገር ከባድ ነው። አሜሪካ እንኳ ፍ-35ን ስታመርት የበርካታ ምዕራባውያን ሀገራትን፣ የጃፓንን፣ የቱርክን፣ የእስራኤልን ትብብር አስፈልጓት ነበርቻ።